Let's
ኩሎ መዓልተ ወኩሎ ሌሊት ብፅዋት ያተ ዘገበርነ እንተ ማርያም ማርያም እግዚኦ ከመ ታድኅነነ ይትዓልመነ እግዚኦ ወይትጸመመነ ተዘከር እግዚኦ ከመ መሬትነ ከባለ አባ ማትያስ በጸሎታችሁ አስቡን አትርሱን ያሉትን ወጀር ነፍሰ ዓመት ከጽጌ ማርያም ጽጌ ድንግል ሀገረወት መንግሥተ ሰማያትና ወርሰንና አብርሃም ይስሐቅ ያዕቆብ ባሉበት በቅዱሳን በገዳም አባቶች ጨምረን አቡነ ዘበሰማያት እግዚአብሔር ይፈውስልን። መሐሪው አምላክ ይማረልን፣ ይቅር ይበለን። አቡነ ዘበሰማያት
Let
ሶርያ አጽቅያ ወሮም ለስላት ትዛለው ሰላም ለስልኪን ተሰዓና በእዱ ሉቃስ ተሪም ወንጌላና ማርያም ዘባቤተ ጋይሉ ለእግዚአብሔር አባሉ ማርያም በረከት አምላካችን ያስብልን ይጠብቅልን። ከእመቤታችን ረድኤቷን በረከቷን ጸጋዋን ክብሯን ሁላችን ላይ ያሳድርብን። ሀገራችን ጽኑ ሰላም ያደርግልን። ኦ እግዚኦ አዝነብ እግዚኦ ቀባ ዋድና ነጽጌ ማርያም እግዚአብሔር አምላካችን ይፈውስልን ይማርልን። አቡነ ዘበሰማያት አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት ሶስት ብል በባህሪ በህልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ አድርግ በማድረግ የእመቤታችንን ታምሯን መቅደም ማንበብ እጀምራለሁ። ይህ ስርዓት መጽሐፍ የምስል ዕፃ ከሚሆን ከመልካ ቦታ ከሐዋርያው ከማርቆስ ወንበር ተገኝቶ የወጣ ነው። የሰሩት መምህራን እመቤታችን ዘወትር የምታነጋግራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምታነጋግራቸው ጊዜ አለ፣ በሕልም የምትነጋገራቸው ጊዜም አለ፣ ተገልጻም የምትነጋገራቸው ጊዜ አለ። እኒህም ድንቅ ድንቅ ታምራትን የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደተነጋገረቻቸው ፍጹም ታምራትን እንዳደረገችላቸው የታምራታቸው ዜና የሚዛኝን ታምር በሚናገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብረ በሚባሉ ጳጳሳት ዘመን
አባ ዮሐንስ ኤጲስቆጶስነትን በተሾመ ወራት ከግብፅ ወደ ኢትዮጵያ በወጡ በ3 ዓመት ስርዓታቸው መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቆስጠንጢኖስ በተባለ ንጉሳችን በዘርዓ ያዕቆብ ዘመን በነገሰም በ7 ዓመት የሥርዓታቸው መጽሐፍ እንዲህ ይላል። በየሳምንቱ እሁድ እሁድ በእመቤታችንም 33ቱ በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ የእመቤታችንን ታምሯን ማንበብን አያስታውሉ። እመቤታችን ከፍጥረት ሁሉ የከበረች ልዕልት ክብርት ናትና ከእግዚአብሔር በታች እንደ እመቤታችን የከበረ የለም። በዕለተ እሑድ በእመቤታችን በዓላት ሁሉ የእመቤታችንን ታምር ማንበብን እንዳያስታጉሉም አወገዙ። በዓላቶቿም እኒህ ናቸው። በነሐሴ በ7 ቀን የተጸነሰችበት ነው። በነሐሴ በ16 ቀንም ስጋ የፈለሰበት ነው። ከ16 ጀምረው እስከ 21 ቀን ድረስ እንደ ልጇ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10ም የእመቤታችን ስዕል የመሪና ቦታ ወደምትሆን ጼዴንያ ወደምትባል አገር ገብታ የተቀመጠችበት ነው። ይህችውም ስዕል ሥጋን የለበሰች ትመስላለች። ከፊቷም ሞት ሲወጣ ይታይ ነበር። በዚሁም ወር በ21 ቀን ትከብራለች። በጥቅምት በ21 ቀንም ትከብራለች። በኅዳር 6 ቁስቋም በምትባል አገር ገብታ የተቀመጠችበት ነው። በኅዳር በ21 ቀንም ዘካርያስ የመቅደስ ፋና ሲያበራ ያየበት ነው። በታኅሳስ በ3 ቀንም ወደ ቤተ መቅደስ የገባችበት ነው። በዚህም ወር በ21 ቀንም ትከብራለች። በ22 ቀንም ደቅስዮስ የሚባል ኤጲስቆጶስ በዓሏን ያከበረበት ቀን ነው። በዓሏንም ባከበረላት በዚህ ቀን በሰው እጅ ያልተሠራ ሰማያዊ ልብስ ሌላ መምህርም የማይቀመጥበት ወንበር ሰጠችው። በ28 ቀንም ጌና ነው። በ29 ቀንም መድኃኒታችን ልጇ ኢየሱስ ክርስቶስን የወለደችበት ነው። ጥር 1 ቀንም ያረፈችበት ነው። የካቲት 16 ቀንም ተስካሯን ላደረገና ስሟን ለጠራ የምሕረት ቃል ኪዳን ልጇ የሰጠበት ቀን ነው። በዚህ ወርም በ21 ቀን የምትከብርበት ነው። መጋቢት 21 ቀንም ባሏ ነው። በዚህ ወር በ29 ቀንም መድኃኒታችን ኢየሱስ ክርስቶስን የጸነሰችበት ነው። በሚያዝያ በ21 ቀንም ትከብራል ባሏ ነው። ግንቦት 1 ቀንም የተወለደችበት ነው። መስከረም 10 ቀን ልደቷ ነው የሚሉም አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንትም እንዳስተማሩን ልደቷን ግንቦት 1 ቀን ነው እንላለን። በዚህ ወር በ21 ቀንም በግብፅ ሀገር ደብረ ምጥማቅ በምትባል ቤተ ክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ሁሉ ይሰበሰባሉ። ከየአገሩም ሁሉ ይመጣሉ። እኒህም ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምሮ እስከ 25 ቀን ድረስ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልን ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በ5 ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበረ። ክርስቲያኖቹም አሕዛብም ሁሉ በጋር ተገልጣ ያዩዋት ነበረ። በፍጹም ክብር በብዙ ደስታ በዓሏንም ያከብሩ ነበር። በ21 ቀን በ22 ቀንም በ23 ቀንም ከእነሱ ጋር አትለይም ነበረ። በ24 ቀንም ወደ ግብፅ አገር የገባችበት ታላቅ በዓል ነው። በዚሁም ወር በ25 ቀን ልጇ የደረቁ በትሮች ተብሎ ያለመለመበት ቀን ነው። በሰኔ 8 ቀን ደግሞ አንድ ናት ልጇ ውሃን ከዓለት ላይ ያፈለቀበት ዕለት ነው። ሰኔ 20 ቀን ሐዋርያት ተሰበሰቡበት ልጇን ቤቷን ለመስራት የወረደበት ነው። ሰኔ 21 ቀንም ቤቷን ያከበረበት ቀን ነው። ሐምሌ 21 ቀንም ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። እነዚህንም በዓላት እንደወሰኑት አድርገው ያክብሯቸው። ከዓመት እስከ ዓመት እስከ ዘላለም ድረስ ምንም ስራ አይስሩባቸው። አምላክን በወለደች በድንጋሌ ሥጋ በድንጋሌ በጸናች በክብርት እመቤታችን በዓላትና እሑድ በተባለች ሰንበት የእመቤታችንን ተአምር ለመስማት ወደ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆኑ ደዌ የታወቀ ኃጢአት ሥጋን የሚያስነቅፍ ወደ ቤተ ክርስቲያን መግባትን የሚከለክል ሥራ ሁሉ ካልከለከላቸው እመቤታችን ማርያም ታምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶቹንም ሴቶቹንም ሁሉ ቢሆን ትባርካቸዋለችና አምላክን በወለደች በድንጋሌ ሥጋ በድንጋሌ በጸናች በክብርት እመቤታችን በዓላትና እሑድ በተባለች ሰንበትም ሴቶችም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎትም ከተፈጸመ በኋላ የወርቅ የብር ጌጥ ያለበት ሽልማታቸውን ከእጃቸው ከጣታቸው ከአንገታቸው ከጆሮአቸው ከራሳቸው ያውጡ። ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ይከናነቡ፣ የእመቤታችንን ታምር ለመስማት ልቦናቸውንም በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን፣ የሚናገርም አይኑር። የበረታ ቁሞ የደከመ ተቀምጦ ይስማ። የእመቤታችንን ታምር ከማንበብ አስቀድሞ ሊቀ ጳጳስ ቢኖር ሊቀ ጳጳስ ይባርክ፣ ሊቀ ጳጳስ ባይኖር
ጳጳስ ይባርክ። ጳጳስ ባይኖር ኤጲስቆጶስ ይባርክ። ኤጲስቆጶስ ባይኖር ከቀሳውስት የሚበልጥ ቄስ አራቱን ማዕዘን ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወባሕር ምሕረት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ባርክ ሰሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ባርክ ደቡብ የከበረ ገናና ነውና ወንዶቹ ሴቶችም ወደ ግዝት እንዳይገቡ መስማትን አያስታግሉ። አስቀድመን እንደተናገርን
የታወቀ ምክንያት ኃጢአት ካልከለከለበት ገን ታምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት በማመን ቢሰማ የእመቤታችን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆንን ከማመን የወጡ ናቸው። ከክርስቲያን ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ እኛም የሉ ሥልጣን ይዘናልና ወልድ በየትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በሥልጣን ፈጽመን አገዘን። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ሰው ግን ስሙ እስከ ዘላለም ድረስ የተባረከ ይሆን። አየኖ ዘተገብረ ፈውስ እምቅድመ ወላዲተ ድንግል እምቤተ ክህነት ሆነ ሙሽራ ከተብላ እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብለዋል። አፈወርቅ በደስታ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በእኔ ጠላት የአምጡን የሚጎዳ ማሰሪያው በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግደት ቃል የሚባል እግዚአብሔር በአንቺ ባሕሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። ካህናት ለምእመናን ወንጌል የሚያስተምሩለት የጌታ እናት እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔርን ባሪሽ ባሪያቱ በባለሟልነት አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምር ያለ እግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ይሃሉ ምስለ ፓትርያርክነ ብፁዕ ወቅዱስ አቡነ ማትያስ ወውስተ ሊቀ ጳጳስነ አባ መቃርዮስ መምህር ኃይለ ማርያም ሀገሪትነ ኢትዮጵያ መካንና ለረኖ ወምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ያደረገች ታምሪ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርን በሠራው ሕግ ጸንተው ይኖሩ ነበረ። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በልቅሶ ልመናቸው ለእግዚአብሔርም ያቀርቡ ነበረ። ከገንዘባቸውን ከፍለው ለድሆች ለጦም አዳሪዎችና ለቤተ እግዚአብሔር የሚሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ በማመን ይደረግልናል በሚልም ተስፋ ጸንተው ይኖሩ ነበረ። ከዕለታትም በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቁመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸው ብዛት የተነሳ አንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ
በትር እንደተያዘቻችን በትር አብባ አፍርታ አየች። ሁለተኛም እሱ በሐና እቅፍ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔርን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠህኝ ልጅ ለእግዚአብሔር ምን አድርጌ እሰጣለሁም ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋት ስትሰጥ ኖረች። ይህን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታ አደርግለታለሁ ብላ በልቧ አሰበች። ለመሥዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር፣ ስግደትን ታበዛ ነበር። የሰጣትን ይጠብቅላት ዘንድ ወደ እግዚአብሔር ልመናዋን አበዛች። ከ6 ወርም በኋላ የሐና ጽንሷ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነት ዘመን ካለፈ በኋላ አንቺ የተደረገ የምንሰማው ነገር ምንድን ነው አሏት። መጽነሷን የሚያዩ ዘንድ ማኅፀኗን እንዳሰሱ ዓይኗም የታወረ ከክብርት ሐና እናት ዘመዶች ወገን የአርሳባል ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ንጽሐን ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንና የሚያበራ የለምና። ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በእነሱ ዘንድ ከፍ አለች ከበረችም። ዝናዋም በየአገሩ ሁሉ ተሰማ። ድውያኑን ሁሉ ሕሙማንም ሁሉ እያመጡ በማኅፀኗ እየዳሱ ይፈወሱ ነበር። ፍጥረቱም ሁሉ በማኅፀኗ ሳለ የፈወሰ በተወለደ ጊዜ እንደምን የሆን ተባባሉ። የእስራኤል ልጆችን በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? ኢያቄምና ሐና የእስራኤል መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለች፣ በእኛ ትነግሥ አይደለምን? ተባባሉ። ከእነሱም አንዱ ይህ ያስደንቃቸዋልን? ሙሴ እንደጻፈው በደንጊያ ወግረን እንገላቸው ዘንድ አላቸውና ሁሉም ተቀጣጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአውሬ ሰይጣን ወጥመድ ታድንና መፈራትን መወደድ የተመላሽ ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷን ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማር ከስኳር ይልቅ ደስ ያሰኛል። የማዘዋም ሽታ ከሽቱ ሁሉ በላይ ነው። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸው። ተሰብስበውም ወደ እሷ መጡ። ወደ እሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእነሱ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት የተነጋገሩ 7 ቀን ተቀመጡ። ያችን ብላቴና ስሟን ማርያም አሏት። ይኸው የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ወደ የቤታቸው ገቡ። ኢያቄምና ሐና ልጃቸው ማርያም ሲያሳድጉ ስለ ልጃቸው ለእነሱም ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆች ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መስራትንም አበዙ። ልጃቸው ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏ ኢያቄምን ወንድም ይሆ ልጃችን ለቤተ እግዚአብሔር ብፅዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛ ልታገለግል እንዳልተሳልን አስብ አለችው። ኢያቄም ይህን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውን፣ ባልንጀሮቻቸውን፣ ዘመዶቻቸውን ሁሉ ጠሩ። ልጃቸውን ይዘው ሂደው ወደ ቤተ መቅደስም አገቧት። ካህናት በቤተ መቅደስ ያሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምንና ሚስቱ ሐና ልጃቸው ማርያምን አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏችኋል፣ ቸር በምትሆን በዚች ልጅም ደስ አሰኝቷችኋልም አሏቸው። እመቤታችን እንደ እግዚአብሔር እናትነት የተመረጥሽ ንዕድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈውም ይዘው በታኅሳስ 3 ቀን በእግዚአብሔር ፈቃድ ወደ ቤተ መቅደስ አገቧት። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። ወረከታት ያለዛት እግዝእትነ ቅድስት ማርያም ወላዲተ መድኃኒነ ሃሌሉያ 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 ሰላም
ዓለም በመላ ምሕረት ያወርድልን አምላካችን መሐሪው አምላክ ይማረን ያስተምረን ይቅር ይበለን አምላካችን ጽጌ ድንግልን እግዚአብሔር ይምረት ቤት ይማርልን ይቅር ይበልልን የታመሙትን ሁሉ ሊፈውስልን ሀገራችን ጽኑ ሰላም ያደርግልን አምላካችን መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሰሮ ሰኔ ወርኃ የካቲት ተስካረ በዓሉ ለመልአከ ክቡር ሚካኤል ሊቀ መላእክት ጸሎቱ በረከቱ ያህል ምስለ ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 12 ቀን የመላእክት አለቃ ቅዱስ ሚካኤል በዓል መታሰቢያው ነው። በዚህች ቀን ክቡር ምስጋና ይግባውና እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን የአራዊት ወገን ወደሚሆን ወደ ሶምሶን ልኮታልና ሊገድሉት የፈለጉትን የፍልስጤም ልጆች ድል እስኪያደርጋቸው ድረስ ረድቶታልና በእነሱ ላይ እግዚአብሔር ኃይል ሰጥቶ አጠፋቸው። ከእነሱ በአንዲት ቀን በአህያ መንገጋ 1000 ሰው ገደለ። ውሃ ጠምቶት ሊሞት በደረሰ ጊዜ የመላእክት አለቃ ቅዱስ ሚካኤል ታይቶ አጸናው። ከአህያ መንገጋ አጥንትም ውሃ አወጣለት። ጠጥቶም ከውሃ ጥም ዳነ። የፍልስጤም ሰዎች ድል በሆኑ ጊዜ ከሚስቱ ጋር ተማክረው ዓይኑን አጥፍተው ወደ ጣዖታቸው ቤት ወሰዱት። የእግዚአብሔር መልእክተኛ የመላእክት አለቃ ቅዱስ ሚካኤል ታየው። የተናገረው ኃይልንም ሰጠውና ሁሉንም አጠፋቸው። ስለዚህ ነገር የቤተ ክርስቲያን መምህራን በየወሩ በየ12 ቀን የመላእክት አለቃ ቅዱስ ሚካኤል በዓል መታሰቢያ እንዲያደርጉ አዘናልና ልመናው ከእኛ ጋር ከሁላችንም ጋር ለዘላለሙ ጸንቶ ለዘላለሙ አሜን። ባቁ ከቅረበኒ በምሕረቱ ሰዓት
ሰአለነ ሚካኤል ከመልአኩ ከቅዱስ ሚካኤል ረድኤቱን በረከቱን ጸጋውን ክብሩን በሁላችን ላይ ያሳድርብን። የታመሙትን ይፈውስልን። አቡነ ዘበሰማያት ገብርኤል ሊቀ ነበልባለ እሳት ዘመብረቅ ቀደስከ መስዋዕት ወለመልከ ጼዴቅ ከመጥባዕከ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋነይ ተአምሪሁ ለቅዱስ ገብርኤል ሊቀ መላእክት በረከቱ ይቀበልን ለኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ ከሁላችን ጋር ለዘላለሙ ይሁን። ለቅዱስ መርቆሬዎስ ሰይፍ እንደሰጠው የሚናገር ቅዱስ መርቆሬዎስን በሰልፍ ውስጥ ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ታየው። ሰይፉንም ሰጠውና ይህ ውሰድ አለው። እግዚአብሔር ኃይልን ሰጥቶሃል፣ ጠላቶችህንም ነገ ድል ታደርጋቸዋለህ አለው። ዳግመኛም ንጉሥ ዳኬዎስ የክርስቲያንን ሃይማኖት ትቶ ለጣዖት ሰገደ። አንተ ግን ሕግህን ጠብቀህ ከአባቶችህ በተማርከው ሃይማኖት ጽና አለው። ይህንን ነግሮት ከእሱ ተሰወረ። በረከቱ ከወዳጁ ጋር ይሁን ለዘላለሙ አሜን። ወአልቦ መላእክትን አዘዝና ዘከማከ እስኳይ ምሬካከ ኦ ገብርኤል ናዘዘኒ ወአስማዐኒ ቃለከ እስቴተ ጸሎት የዝንቱ ዛክረ እኩለከ ሰአለነ ገብርኤል ዘአብሰርካ ለድንግል ከአብሳሪ መልአከ ቅዱስ ገብርኤል ረድኤቱን በረከቱን ጸጋውን ክብሩን በሁላችን ላይ ያሳደርብን። ጽጌ ድንግልን እግዚአብሔር አምላካችን ይፈውስልን ይማርልን። አቡነ ዘበሰማያት ሰባተ ዓመተ ኮነን በሥጋ ወመተራ ባላቲሁ ጸሎቱ በረከቱና አማላጅነቱ በሁላችን በእውነት ለዘላለሙ ይደረግልና። ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። አንድ አሳ አስጋሪ ሰው ነበር። መረቡንም በባህር ላይ ጣለና ብዙ ዓሣ ተያዘለት። ከዓሣውም ብዛት የተነሳ መረቡ ስለሰጠመበት መርምናም ሆይ እርዳኝ ያለ አሰምቶ ተናገረ። በዚህም ጊዜ ኃያሉ ሰማዕት ቅዱስ ጊዮርጊስና ቅዱስ መርምናም በፈረሶቻቸው ላይ ተቀምጠው ወደ እርሱ መጡና ቅዱስ ጊዮርጊስ ቅዱስ መርምናምን መረቡን አውጣለት አለው። እሱም አንተ ጌታዬ እያለ እኔ እንዴት ላወጣለት ይገባኛል አለው። ቅዱሱም ያንተን ስም እንጂ የኔን ስም አልጠራምና አውጣለት አለው። ነገር ግን ሁለቱም ዓሣ የያዘው መረቡን አወጡለት። ወንድሞችና እህቶች ሆይ የኃያሉ ሰማዕት የቅዱስ ጊዮርጊስን ተራዳኢነቱና የክብሩን ታላቅነት አስተውሉ። ወደ ጠሩትም ሁሉ ከሌሎች ሰማዕታት ፈጥኖ እንደሚደርስላቸው ተመልከቱ። ይልቁንም ቅዱስ መርምና ቅዱስ ጊዮርጊስ ሆይ ጌታዬ በማለት እንዳከበረው ተመልከቱ። የኢየሱስ ክርስቶስ ሰማዕታት የቅዱስ ጊዮርጊስና የመርምና ጸሎታቸው በረከታቸውና አማላጅነታቸው ለሁላችን ይደረግልን በእውነት ለዘላለሙ አሜን። የሰዳም ያገሩ ቅዱስ ጊዮርጊስ አደእመኒ ፍቅሩ ሰአለነ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ ከሰማዕቱ ረድኤት በረከት ያሳትፈን አምላካችን። አቡነ ዘበሰማያት
ሱታቤቱ ማሰማይት በስባር ዘቆመ መጠነ ሰባቱ ስመ ሥላሴ ቅድስት ተክለ ሃይማኖት ድበህባኔ መልበሱ ስቡእ ከበሱ አብድ ካህናት ሀገር አንዲት ሴት ለአባታችን ለተክለ ሃይማኖት በዓል ጠላ ስትጠምቅ የንጉሥ ወታደሮች ቤቷን ለመበርበር እንደመጡ ነገሯት። ሴትዋም ወታደሮቹ እየጮሁ ወደ ቤቷ ሲገቡ ድምፃቸው በሰማች ጊዜ ታምራት አድራጊው አባቴ ተክለ ሃይማኖት ሆይ ከዚህ መዓት በዛሬው ቀን ሰውረን፣ ለበዓል ልደት የተዘጋጀውን ይህን ጠላ ሰውር ነው። ማኅበርተኞቹ በሌላ ጊዜ ሁሉም ያድናል፣ ልደቱ በዓል የተዘጋጁ ግን አላዳነ እንዳይሉ ከጠላትሽ አድነው እያለች ጸለየች። ከዚህ በኋላ እኒያ በርባሪ ወታደሮች ጠቅላላ በቤቱ ውስጥ ገብቶ ሙሉ እሷም በፊታቸው ተሰወራ አነበረች። በቤቱ ውስጥ ተጠምቆ የነበረውን ጠላ ሊያዩት አልቻሉም። ነገር ግን ጠላው ይሸታቸዋል፣ አሁንስ ሊያገኙ አልቻሉም። ስለዚህም ፈጥነው ያገኙት እየመሰላቸው ወዲያና ወዲህ እየተመላለሱ ቤቱን አጥብቀው መበርበር ጀመሩ። በዚያን ጊዜ ሲወጡና ሲገቡ ሴትዮዋን ይገፏት ነበር። እሷም በድንገት ደርሶ የያዟት እየመሰለች ትባረክ ነበር። እነሱ ግን ሊያዩት አልቻሉትም። እንደዚህም ሆኖ በአባታቸው በተክለ ሃይማኖት አምር አድራጊነት እነዚህ ወታደሮች ቤቱን በርብረው ምንም ሲያገኙ በመቅረታቸው ተመልሰው ወደ መጡበት ሄዱ። ጸሎቱ በረከቱ አማላጅነቱ ለሁላችን በሆነ ለዘላለሙ አሜን። ወደ ጸጋ ዛባዳም ቃለ ሰላም ሰወለ ዱበኪያ ክብራና ለም ስለገዳም ለተክለ ሃይማኖት ስውራት መንበዛ ቀዊም አብፅአነ ማዘግዝርትምና ተቦረማ በረከታቸውን ጸጋቸውን ክብራቸውን ሁላችን ላይ ያሳድርብን። አምላካችን በጸሎታቸው አስቡን አትርሱን ያሉትን ምእመናን ሁሉ አምላካችን ያስብልን ይጠብቅልን። የድንግልን እግዚአብሔር አምላካችን ይፈውስልን ይማርልን። አቡነ ዘበሰማያት ኢየሱስ ክርስቶስ ጦመስብ ለዘይጤቁ ኢየሱስ ክርስቶስ በስተዮ ለዘይበሎ ኢየሱስ ክርስቶስ ጠጓ መዳን ለዘይጣሞ ከመይባር ለጸባይነ ወልዳሁ ነስዮ ኢየሱስ ክርስቶስ አጽለልቲሁ ምስሌሁ መስቀለ ሞቱ ቅድሜሁ ደበራሁ ስተደበራሁ አመጋብሁ ለምሳ ሰግባናራሁ ለጥባ ሥጋ ከንጸክቦ ወደ
በነቃ ደመከ ንሰርሆ ኢየሱስ ክርስቶስ አይሁዳዊ ጋድ አምለዘተባብለ ማርያም ዘይብለቅመሙ አይጉራታደ በእዱ ከመከርዮ ሱራፌል ለስዕለት የደየ ለማመን ሞትከ አምላክ አምለኩ ይቅርታው ቸርነቱ ለዘላለም በእውነት በሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አለ። ወንድሞች ሆይ በዚህ ዓለም የሚሆነውን ሁሉ እነሆ አስቀድሜ ነገርኳችሁ። ትእዛዜን ጠብቁ፣ ልብ አድርጋችሁ ተረዱ። በዚህ ዓለም የነገር